እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ዛሬ የሚደርሱን ወታደራዊ ዘመቻዎች ከማታ ጀምሮ የነበረው ነገር እንግዲህ እስከዚህ ሰዓት ድረስ ከባድ ትንቅንቅ እዛ አካባቢ ላይ እየተደረገ በጣም መጠነ ሰፊ የቡድን መሳሪያዎችን ታጥቆ የመጣ ሰራዊት ነበር የነበረው። በበርካታ ሁኔታ ከባድ ተጋድሎ እየተደረገ እንዳለ ነው መረጃዎች እየደረሱኝ ያሉት ማለት ነው። ቴዎድሮስ ላይ ጠንካራ ህዝብ ነው። ጠንካራ ህዝብ የትግሉ ባለቤት ራሱ ህዝቡ። የአማራ ትግል በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ ከምታስቡት በላይ። ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው። አስፈራርተው ልትገዛው አትችልም። አሸማቀኸው ልትገዛው አትችልም። ሀብት ንብረቱን አውድመ ልትገዛው አትችልም። ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም። ልታንበረከከው የምትችለው ህዝብ አይደለም። የሚገዛው መተማመን አጤ ኃይለ ሥላሴም ጭምር በነገራችን ላይ ወደ ኋላ ሄዳችሁ ከአጤ ኃይለ ሥላሴ ጋር የነበረውን ነገር ጠይቁ፣ አንብቡ። ያልተላከ ሽማግሌ አልነበረም። ያልተላከ ጀነራል አልነበረም። በኋላ እሳቸውም ተገንዝበው ብቸኛው ከጎጃም ጋር ይሄንን ችግር ልፈታ የሚችልበት ምክንያት ፖለቲካዊ ነው። ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው። ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለሁ የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል። በጣም ትልቅ አቅም ያለበት አካባቢ ነው። በጦርነት የአማራን ህዝብ አንበረክካለሁ ማለት ላለፉት 3 አመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ። ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ። ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል። እንትና ኮሎኔል ገሌ ተማረከ ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሳ ያመጡን ይላል። ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን። እንጀራ ሲያጎርሰው እናሳያለን። ልብስ ሲቀይርለት እናሳያለን። ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን። ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ደጋዳሞት እንደ አሜሪካን አፈቀቻችሁ። ጀግናው ጥምር ጦራችን ደጋዳሞት ወረዳን ተቆጣጠረ ይላል የብልጽግና የሚዲያ ሰራዊት። እኔ መግባታችሁ አይደለም ዋናው ጥያቄ ተወጣላችሁ ወይ ነው። ደጋዳሞት ብቻ እኮ አይደለም አማራ ክልል የገባው ሁሉ መግባት ይገባል፣ ግን አትወጣም። ይሄንን ማመን አለብን። ሲቀጥል የምድር ድሮን ጀነራል መሐመድ ተሰማ ምናምን ትላል። መሐመድ ተሰማ እኮ ምርኮኛ ነው ሲጀመርም ማለት ነው። ምርኮኛ ከደርግ ወደ ኢህአዲግ ከኢህአዲግ ወደ ብልጽግና ሃይማኖቱን ከእስልምና ወደ ፕሮቴስታንት እምነት ተከታይነት የቀየረ ሰው። ቀይ ባህር ብላችሁ ቀይ ባህር ስንጠብቃችሁ ደጋዳሞት ቀይ ባህር ይሆንባችሁ የቢኤም ጥይት እንደ ክላሽ ተኩሰ ገብተህ ዛሬ ደግሞ ደጋዳሞት ገባን ምናምን። የ12ኛ ክፍል ተፈታኝ ተማሪዎች ሲመለሱ እነሱን እንደ ሽፋን ከፊት አድርጋችሁ እኮ ነው የገባችሁት። መግባቱን ግቡ፣ ነገ ግን እንደማትወጡ እርግጠኛ ነኝ። 4 ጀነራል ገብቷል፣ 7 ኮሎኔል። ከዚህ ሁሉ የሚወጣውን በተግባር እናያለን። መሐመድ ተሰማ
ወደል መሃይሙ ደደቡ ደደቡ ሙሐመድ ተሰማ ወደል መሃይሙ ደደቡ ደደቡ ላንተ አይገባህም ማረግህን አውልቀህ ስጠው ለዝናቡ ሻለቃ ዝናቡ ወገን ኮርቶብሃል ሻለቃ ዝናቡ ጠላት አድንቆሃል አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል ኮርተናል እኛ ኮርተናል በጀግኖቻችን ኮርተናል እንኳንም አማራ ሆንኩ እንኳንም ከዚህ ጀግና ሕዝብ መፈጠሬ ከምንም በላይ ያኮራኛል ከዚህ ደግነትና ጀግንነትን አንድ አድርጎ ከሚንቀሳቀስ ማህበረሰብ ከዚህ ኢትዮጵያዊ አማራ መፈጠሬ ያኮራኛል የሚጠሉትን የሚወድ የሚሰድቡትን የሚመክር የሚጣሉትን የሚገጥሙትን የሚያሸንፍ ፈራ እግዚአብሔር ያለው ድንቅ ፍጡር አማራ እኮራለሁ በአማራነቴ በፋኖነቴ እኮራለሁ ኮርቻለሁ እንኳንም ከዚህ ጀግና ሕዝብ ተወለድኩ እንኳንም ከዚህ ጀግና ደግ ሕዝብ ተወለድኩ ደጋዳሞት ላይ የተደረገው ተጋድሎ ደጋዳሞት ላይ የተደረገው ተጋድሎ ለካ ወደው አይደለም ጠላቶቻችን ገና ሳንታጠቅ ሲፈሩን የነበረ አማራን ሳይታጠቅ የሚፈሩት ለካ ከተነሳ በባዶ እጁ ተነስቶ እንደሚማርክ እንደሚታጠቅ ስለሚያውቁት ነው ዓለም መሳሪያን ታጥቆታል እንደ አማራ ግን አይተኩስበትም እንደ አማራ ፋኖ አይተኩስበትም እንደ አማራ ጀግኖች አይተኩሱበትም ዓለም የታጠቀውን መሳሪያ ሁሉ በአማራነት የኮረውበት ቀን ቢኖር ትናንት በደጋዳሞት ለተከታታይ 3 ቀናት በተደረገው አውደ ውጊያዎች አንድ እዝ በአራት ጄኔራል በ10 ምናምን ኮሎኔል የተመረውን ጦር አንድ ኮር የማይሞላ ያውም በሻለቃ የሚመራ አንድ ሻለቃ የሚመራው የቴዎድሮስ እዝ ጀግኖቻችን የሰሩት ታሪክ ከምንም በላይ አኩርቶናል ደጋዳሞት የሚተኮሰው መድፍ ታንክ ቢኤም አየርና ድሮን እስከ ጎንደር ድረስ ይሰማ ነበር እስከ ጎንደር ድረስ ይሰማ ነበር ለቃል ምድርና ሰማይ ይደበላለቃል የሚባለው ውሸት ነው ምድርና ሰማይ የሚደበላለቅ ቢሆን የደጋዳሞት ምድርና ሰማይ ይደበላለቅ ነበር በዚህ ከባድ ውጊያ በዚህ አላህ አስጨራሽ ውጊያ ፋኖ በዲሽቃና በብሬን በስናይፐር ብቻ ታንክና መድፍ ከያዘ አየርና ድሮን ከያዘ ቢኤም ከታጠቀ መንግስት ከሆነ ኃይል ጋር ሽፍታ ነው የሚባል ኃይል በዚህ ልክ ጠላቱን አንቀጥቅጦ አንገት አስደፍቶ አፈር ደሜ አብልቶ ማየት ለአማራ ሕዝብ ትልቅ ኩራት ነው ለአማራ ሕዝብ ትልቅ ኩራት ነው ትልቅ ጀግንነት ነው ኮርተናል የአማራ መሪዎች መሪ የሆኑት በጀግንነታቸው በብቃታቸው ነው የአብይ ጄኔራሎች ጄኔራል የተባሉት እሴት አስገድደው በመድፈራቸው ነው ሀገር በማስደፈራቸው ነው በስርቆታቸው ነው በመማረካቸው ነው ማርሻል ጄኔራል የተባሉት በእውቀት አይደለም ይህ ለ3 ተከታታይ ቀናት ሲደረግ የቆየው እልህ አስጨራሽ ተጋድሎ የአማራን ታላቅነት የአማራን ጀግንነት የአማራን አይበገሬነት የሚያሳይ ትልቅ ድል ነው እኛ ደጋዳሞትን ላለማስያዝ አይደለም እየታገልን ያለ ነው እኛ ለደጋዳሞት አይደለም እኛ የምንታገለው 4 ኪሎ ላይ ያለን ስርዓት ለማስወገድ ነው ሀገራችን እየበዘበዘ ህዝባችን እየዘረፈ ኢኮኖሚ እያወደመ ሀገር እያጠፋ ህዝብ እየጨረሰ እያጫረሰ ሃይማኖትን ከሃይማኖት እያጋጨ ብሔርን ከብሔር እያጋጨ
እድሜውን ማራዘም የሚፈልግ የጠላቶቻችን አጀንዳ ተሸክሞ የሚናውዝ የገዳይ የአሸባሪ ስብስብ ይህንን ከሀገራችን ለማስወገድ ነው እኛ የምንታገለው። አብይ አህመድ ምንድነው ያለው? ከህወሓት ጋር በነበረው ውጊያ እየተለማመድንባቸው ነው ያለ። አብይ አህመድ ከህወሓት ጋር 2 ዓመት ሲዋጋ ልምምድ እያደረገ ነው የነበረው። ከማን ጋር ለመግጠም ነው ልምምድ ሲያደርግ የቆየው? ከአማራ ጋር ለመግጠም ነው። አማራ ለመታጠቁን አለ እንደሚታጠቅ እንደሚገጥመው እንደሚያሸንፈው ያውቃል አብይ አህመድ። አብይ አህመድ ለመግጠም ሲታገል ሲለማመድ የነበረው አማራ ለመግጠም ነበር። ይሄው አየነው። ከህወሓት ጋር ሲያደርገው የነበር ባደረገው ውጊያ ያልተጠቀመውን ከባድ መሳሪያ ያልተጠቀመውን ሁሉ ተጠቅሟል አማራ ላይ። የትም ዓለም ላይ በምስራቅ አፍሪካ በአማራ ላይ አብይ አህመድ የፈጸመውን ያክል ያደረገውን ያክል ተጋድሎ ያደረገ የለም። የተጠቀመውን ያክል ከባድ መሳሪያ ቢኤም፣ መድፍ፣ ታንክ የትም ቦታ አልተጠቀመም። በአፍሪካ ሀገሮች ላይ እንደዚህ አልተደረገም በጭራሽ ማለት ነው። ህወሓት ላይ ተለማምዶ አማራ ላይ እየተኮሰ ያለው አብይ አህመድ አማራን ስለሚፈራው ነው። ህወሓት አንድም ቀን አስግቶት አያውቅም። የሚያሰገው ሁሌም ይህ ጀግና አማራ ነው። እሱም ብቻ አይደለም፣ ውጭ ጠላቶቻችን ሁሉ የሚፈሩት የሚሰጉት አማራን ነው። ለዛ ነው አማራን እንዲጠፋ የተፈረደበት። ነገር ግን ራሱንም ከጥፋት ሀገሩንም ከስጋት ከመፍረስ ለማዳን በኩራት በጀግንነት አማራ ወደፊት እየገሰገሰ ነው። አማራነት ያሸንፋል። ኢትዮጵያዊነት ያሸንፋል። እውነት ያሸንፋል። ህሉናችን በተባበረ ክንዳችን። ሰማይና ምድር ይደበላለቅ ነበረ።